ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ጌታ አብዝቶ ለሁላችሁም ይባርክ። ዛሬ የምናየው ከሮሜ 15ኛው ምዕራፍ 13ኛው ቁጥር ይሆናል። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላም ሁሉ ይሙላባችሁ። ጌታ የተመሰገነ ይሁን። እግዚአብሔር በክርስቶስ ኢየሱስ ጌታ ካመንበት ቀን ጀምሮ በውስጣችን ያሳደረው ቅዱስ መንፈሱ አለ። መንፈስ ቅዱስ በውስጣችን ሆኖ ወደ እውነት ሐቅ ወደ ሁሉ እውነት ይመራናል። መንፈስ ቅዱስ በውስጣችን ሆኖ ወደ ሙሉ እውነት ይመራናል። ጌታ ኢየሱስ ክርስቶስን እንድናከብረውና እንድንከተለው መንፈስ ቅዱስ ሁሌ ይረዳናል፣ ይባርከናል። እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ኢየሱስ ጌታ በማመን ያለውን ሐሴትና ደስታ በሙላት እንድናገኘው የመንፈስ ቅዱስን በረከት በውስጣችን ሰጥቶናል። ጌታ የተመሰገነ ይሁን። እሱ ሰላም የሚሰጥ ወደ ሰላም የሚሆነው ሁሌ መስክ ደግሞ የሚመራን ስሙ የተመሰገነ ይሁን። ብሩክ መንፈስ ቅዱስ። መንፈስ ቅዱስ እንደ ስሙ ነው፣ ቅዱስ ነው። ወደ ክርስቶስ ኢየሱስ ቅድስና ወደምናገኝበት ጌታ ወደ አምላካችንና ወደ ፈጣሪያችን አባታችን ሁሌ የሚመራን ይህ ብሩክ መንፈስ ቅዱስ ነው። መንፈስ ቅዱስ ባለበት ሁሌ ምን አለ? ደስታና ሰላም አለ። ይህንን ደስታና ሰላም በእኛ ውስጥ እየተለማመድነው እንድንሄድ ደግሞ እግዚአብሔር ይፈልጋል። አንድ የክርስቶስ ኢየሱስ ካመንነው የእግዚአብሔር መንፈስ በውስጣችን ሰፍሮ የራሱ ቅዱስ ቤተ መቅደስ አድርጎናል። የእግዚአብሔር ቅዱስ ቤት ማደሪያ አድርጎናል። መንፈስ ቅዱስ የተመሰገነ ይሁን። እግዚአብሔር በሰፈረበት ልብ ሁሉ ደግሞ የክርስቶስ ኢየሱስ ሰላም እንዲገዛና እንዲሰፍን እግዚአብሔር አምላክ ይፈልጋል። ሰላማችን ኢየሱስ ክርስቶስ ነው። እሱ በባህሪው ሰላም ነው። ጌታ የተመሰገነ ይሁን። በደሙ ደግሞ የሰላም ቃል ኪዳን ኢየሱስ ክርስቶስ አቆመልን። በዚህ ቅዱስ የሕይወት ኪዳን፣ የሰላም ኪዳን በእምነት ቆመን ደግሞ እግዚአብሔርን ሁሌ ይህንን በረከት ስለሰጠን እንድናመሰግነውና እንድናከብረው ይገባናል። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ የዘላለም ሕይወትና በረከት ይሰጣል። ኢየሱስ ክርስቶስ ለሁላችሁም ይወዳቸዋል። ለእኛ እግዚአብሔር ያለውን ፍቅር ደግሞ ክርስቶስ ኢየሱስ ጌታ ገለጠልን። ስሙ የተመሰገነ ይሁን። በክርስቶስ ኢየሱስ ወደ እምነት ለመጡ ሰዎች በጌታ በኢየሱስ ክርስቶስና በማዳኑ ኃይል ለሚያምኑ ሰዎች እግዚአብሔር ይህንን ሰላም ሁሌ እንዲበዛላቸው ይፈልጋል። እግዚአብሔር የሰላም አምላክ ነው። ጌታ ስሙ የተመሰገነ ይሁን። ጌታ ባለበት ሁሉ ሰላም አለ። ኢየሱስ ክርስቶስ በገባበት ሁሉ በረከት አለ። ኢየሱስ ክርስቶስ በነገሰበት ሁሉ ሙሉ የሆነ ናጽነትና አርነት አለ። ጌታ የተመሰገነ ይሁን።
ጌታ ነፃ እንድንሆን ነፃ አውጥቶናል። በክርስቶስ ኢየሱስ ላሉት ሁሉ ምንም ኩነኔ የለባቸውም ይላል የሮሜ መልእክት 8ኛው ምዕራፍ። ምንም ኩነኔ የለባቸውም፣ ምክንያቱ ኢየሱስ ክርስቶስ ከኃጢአት ነፃ አውጥታቸዋል። ጽድቅ ሰጣቸው፣ ጽድቁ በነፃ ሰጣቸው። ይህንን ጽድቅ ስለተቀበልክ ደግሞ ወንድሜና እህቴ ይህንን ጌታ ክርስቶስ ኢየሱስ ሁሌ ከፍ ከፍ አድርገው። ለጌታ ለመንፈስ ቅዱስ የሚልህን ድምፅ ስማ፣ እሱን ተከተል። ወደ ክርስቶስ ኢየሱስ ጌታ የሚመራህናን በክርስቶስ ኢየሱስ ባለው በረከት ደግሞ ሁሌ እየባረከ ሕይወትን የሚያንጽ በክርስቶስ ኢየሱስ በእምነት እየበረታ እንድትሄድ የሚያደርግህ ይህ የእግዚአብሔር ብሩክ መንፈስ ቅዱስ ነው። በማመናችሁ በክርስቶስ ኢየሱስ ጌታ በማመናችሁ ሰላማችሁ ይብዛ፣ ሰላማችሁ የበረከተ ይሁን። ምክንያቱ እግዚአብሔር የመጨመር እንጂ የመቀነስ አምላክ አይደለም። እግዚአብሔር ከሕይወታችን መቀነስ የሚያስፈልግ ነገር ቢሆን አንድ ብቻ ነው። ከሕይወታችን ያሮጌውን ሰው ባህሪ ካለ ይህንን ከሕይወታችን እየወደቀ መንፈሳችን ደግሞ በእግዚአብሔር መንፈስ እየበረታ እየጨመረ ከክብር ወደ ክብር ከእምነት ወደ እምነት እንድንሸጋገር ነው እግዚአብሔር ይህንን የሚፈልገው። ጌታ የተመሰገነ ይሁን። ጌታ የበረከት አምላክ ነው፣ የሰላም አምላክ ነው። ይህ በዚህ ሰላም እንድንኖርና በዚህ ሰላም ሀብታሞች እንድንሆን እግዚአብሔር ይፈልጋል። የሚገጥመን ችግሮችና የሚገጥመን ተግዳሮች ሁሉ ምን ለማድረግ ነው? ከእግዚአብሔር አቴንሽናችን ወይም ደግሞ ፎከሳችን ሽፍት እንድናደርግ እንድንቀይረው አስቦና አቅዶ ከጠላት የሚወረወር ነው። እግዚአብሔር ግን ካንተ ጋር ነው። እግዚአብሔር ካንቺ ነው። በእምነት በክርስቶስ ኢየሱስ ጸንተህ ቁም። እግዚአብሔርን አመስግነው። እግዚአብሔር የሰላም አምላክ ነውና በሰላሙ ይመራሃል። እግዚአብሔር ሰላሙ እንዲበዛልህ ይፈልጋል። ጌታ የተመሰገነ ይሁን። ወደ ክርስቶስ ኢየሱስ ጌታ ያልመጣችሁ ይህንን ጌታ እስካሁን ያላወቃችሁት ሰዎች ካላችሁ እባካችሁ በጌታ በኢየሱስ ክርስቶስ የእግዚአብሔር ልጅ እመኑ። ኢየሱስ ክርስቶስ ከኃጢአትና ከሞት ነፃ ያደርጋል። ኢየሱስ ክርስቶስ ከሕመም ሁሉ ከበሽታ ሁሉ ይፈውሳል። ኢየሱስ ክርስቶስ በሀብቱ ጸጋ ላመኑት ሁሉ ይሞላቸዋል። ሰላሙ ይሰጣቸዋል። ጤና ይሰጣቸዋል። በረከት ይሰጣቸዋል። ደስታምና ሐሴትም ደግሞ ይሰጣቸዋል። ኢየሱስ ክርስቶስ የሰላምና የደስታ አምላክ ነውና ኢየሱስ ክርስቶስን እመኑት፣ ተከተሉት። ይህንን ሰላም ደግሞ በሕይወታችሁ፣ በቤታችሁ፣ በልጆቻችሁ ይገለጥና ይበዛ ዘንድ ኢየሱስ ክርስቶስ ይህንን ያደርጋል ካመናችሁትና ከተከተላችሁት። የእግዚአብሔር ልጅ የሚሰጠው የዘላለም ሕይወትና በረከት ነው። የሚሰጠው የዘላለም ሕይወትና ክብር ነው። ይህንን ጌታ ክርስቶስ ኢየሱስ እመኑት። ስማችሁ በሕይወት መጽሐፍ ኢየሱስ ክርስቶስ ራሱ ይጽፈዋል። ወደ ዘላለም ክብሩና መንግስቱ ኢየሱስ ክርስቶስ ርስት ይሰጣቸዋል። እዛ እንድትገቡ ደግሞ ኢየሱስ ክርስቶስ ይባርካቸዋል። ምክንያቱም በኢየሱስ ክርስቶስ ብቻ ነው ሰው ወደ እግዚአብሔር አባትና ወደ መንግስቱ ሊመጣ የሚችለው። እግዚአብሔርን ደስ ማሰኘት የምትችለው
በክርስቶስ ኢየሱስ ጌታ በማመንህ ብቻ ነው። ጌታ የተመሰገነ ይሁን። በክርስቶስ ኢየሱስ ስላመናችሁ ሰላማችሁ ይብዛ፣ ደስታችሁ ይብዛ። እግዚአብሔር ይህንን በረከት ለእናንተ ሊሰጥ ወደዋልና እግዚአብሔርን አክብሩ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አገልግሉ። መልካምነቱን ደግሞ ሁሌ አውጁና ንገሩ። ምክንያቱ የእግዚአብሔር ወንጌል የሚናገር ሰው ሰላምና ጸጋ ይበዛለታል። የእግዚአብሔር ወንጌል የሚያካፍል የክርስቶስ ኢየሱስ የማዳኑን ጸጋና በረከት የሚያውጅ ሰላም ይበዛለታል፣ ጸጋ ይጨመርለታል። ከክብር ወደ ክብር ነው ደግሞ ጌታውን እያከበረ ወደፊት የሚራመደው። ኢየሱስ ክርስቶስ ጌታ ነው። ሰላም ይሰጣል፣ ሰላም ደግሞ ያበዛል። የጌታ የእግዚአብሔር የአባታችን ስም በጌታ በኢየሱስ ክርስቶስ ስም የተመሰገነና የከበረ ይሆን። ይህንን ክርስቶስ ኢየሱስ ጌታን እና አዳኝ የሆነው አምላክና የጌቶች ጌታ የሆነውን አሁን ወደ ልቤ ልቀበለው እፈልጋለሁ የሚል ሰው ካለ አብሮ ከኔ ይህንን አጭር ጸሎት ይጸልይ። ጌታ እናመሰግንሃለን። ኢየሱስ ክርስቶስ እንባርካለን። ኢየሱስ አንተ ማወቅ እፈልጋለሁኝ። ኢየሱስ አንተ ጌታና አዳኝ መሆንን አምናለሁኝ። ኢየሱስ ኃጢአተኛ ነኝና ይቅር በለኝ። በደምህ አድርገህ ደግሞ ከሁሉ አበሳና ኃጢአት ነፃ አርገኝ። ቅዱስ ሰው አርገኝ። አዲስ ፍጡር አርገኝ። ኢየሱስ ወደ ልቤ ና ግባ። የኔ ሕይወት መሪ አንተ ሁን። ጌታ አንተ ሁን። ኢየሱስ ወደ ልብህና ወደ መንግሥት ወደ ጽድቅህ አግባኝ። ጌታ ኢየሱስ ክርስቶስ ባርከኝ በዘላለማዊ ሕይወት። ጌታ ኢየሱስ ስለተቀበልከኝ አመሰግንሃለሁኝ። ኢየሱስ የእግዚአብሔር ልጅ የልጅነት መብት ስለሰጠኸኝ የእግዚአብሔር ልጅ ስላደረግከኝ አመሰግንሃለሁኝ። ሁሉ ክብርና ምስጋና ላንተ ይሁን። ኢየሱስ ክርስቶስ ጌታ እግዚአብሔር አባት ሆይ እናመሰግንሃለን። ኢየሱስ ጌታ እናመሰግንሃለን። መንፈስ ቅዱስ ጌታ ሆይ ከፍ ከፍ እናደርግሃለን። ሰላም አንተ ልታብዛልን ታማኝ ነህ። በሰላም ልትባርከን አንተ ሁሌ እንደወደድክንህና ጌታ እናመሰግንሃለን። በማመናችን በክርስቶስ ኢየሱስ ጸጋንና ሰላምን ደስታን ልትጨምርልን አንተ ትወዳለህና እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ስምህ ለዘላለም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ቅዱስና ክቡር ስም አሜን። ጌታ ይባርካችሁ።